ታጅባ ካማኒ ዝምታቸውን ሰበሩ። በጎዳና ላይ ወጡ። ደም እንቀበላለን ሲሉ ተደመጡ። በመካከለኛው ምስራቅ ውጥረት ነግሷል። ባህር ተዘግቷል። ማስጠንቀቂያዎችን በዝተዋል። ትራምፕና ካማኒም ወደ ለየለት ጦርነት ውስጥ እየገቡ ነው። ትራምፕ ስምምነቱን ካልፈጸማችሁ ውጤቱ ያማል በማለት ወታደራዊ ትዕዛዝ ሲያስተላልፉ፣ ካማኒዎችም እኛ ንቀናል፣ ጉድጓድ ምሰናል፣ መወኛችሁን ፈልጉ ብለዋል። በተባበሩት አረብ ኤሚሬትስ ኢትዮጵያውያንን ጨምሮ የ31 ሀገራት ዜጎች ተጎድተዋል ተባለ። የእስራኤልና ሊባኖስ ድርድር በዋሽንግተን ሊጀመር ነው። አሜሪካም ለስምምነቱ ዋስና ጠበቃ ትሆናለች ተብሏል። በእስራኤልና በፓኪስታን መካከል የቃላት ጦርነት ተቀሰቀሰ። በእስራኤልና በፓኪስታን መካከል የቃላት ጦርነት ተቀሰቀሰ። እስራኤል ካንሰር ናት ሲሉ የፓኪስታኑ መከላከያ ሚኒስተር ተደመጡ። ኤርዶጋን ጣልቃ ገቡ። ከኢራን ፕሬዝዳንት ጋር በአስቸኳይ ንግግር አደረጉ። ዘላቂ ሰላም ይውረድ ሲሉ ተደመጡ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛና ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየዕለቱ እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ፈጥነው እንዲደርሱ ሳብስክራይብ እንዲያደርጉ እያለን መረጃዎቹን ለወዳጅ ዘመዶ እንዲደርስ ሼር ማድረጉን እንዳይዘነጉም በመጠቆም ቪዲዮዎችንም ከወደዷቸው ላይክ እንዲሁም መጋቢ አስተያየቶን ከኮሜንቱ ላይ እንዲያስቀምጡልን በማለት እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ወደ ዕለቱ ዜናዎች እናልፋለን። የኢራን ጦርነት 41ኛ ቀን ላይ ደርሷል። በቴህራንና በዋሽንግተን መካከል ያለው የተኩስ አቁም ስምምነት በፈተና ላይ ነው። ትራምፕ ስምምነቱ ካልተደረሰ ተኩስ እንጀምራለን ሲሉ፣ በሌላ በኩል የሆርሙዝ ባህር ወደ አደጋ ቀጠና ተቀይሯል። ኔታንያሁ የኢራንን ኒውክሌር ለማጥፋት ቃል ገብተዋል። የሁለቱ ሳምንት የተኩስ አቁም ስምምነት ቢታወጅም ውጥረቱ ግን አልቀነሰም። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወታደሮች በመካከለኛው ምስራቅ እንደሚቆዩ ገልጸው ስምምነት ላይ ካልተደረሰ ተኩስ እንደሚጀምሩ አስጠንቅቀዋል። ኢራንን በአንድ ምሽት ውስጥ ሙሉ በሙሉ ትወድማለች በማለትም ዛቻ አስተላልፈዋል። የኢራኑ ፕሬዝዳንት በበኩላቸው እኛ ነቅተናል፣ ጉድጓድ ምሰናል፣ ሞኞቹን ፈልጉ፣ እስራኤል ለሊባኖስ መምታት ስምምነት ጥሳለች ሲሉ አጻፋ እርምጃ ለመውሰድ ዝተዋል። ነገ ቅዳሜ በፓኪስታን ኢስላማባድ ወሳኝ ድርድር ይጀመራል። የአሜሪካን ልኡካን ምክትል ፕሬዝዳንቱ ዲጄ ባንስ ይመሩታል ተብሏል። የሚገርመው ግን በዋይት ሃውስ የኢራንን ይፋዊ ባለ 10 ነጥብ እቅድ በቆሻሻ ውስጥ ተጥሏል ሲል ውድቅ ማድረጉ ነው። ትራምፕና ቴህራን በግል ንግግራቸው ሙሉ በሙሉ የተለየ አቋም እንዳላቸው ዋይት ሃውስ ገልጿል። በሊባኖስ ከ303 በላይ ሰዎች ተገድለዋል። እስራኤል ሂዝቡላህን እየመታው ነው ብትልም ዓለም አቀፍ ትችት እየበረታባት ነው። ሂዝቡላህም በሮኬት ምላሽ ሰጥቷል። በዚህ መሃል ትልቁ ክርክር ሊባኖስ የተኩስ አቁም አካል ናት ወይስ አይደለችም በሚል ነበር። ኢራንና ፓኪስታን አካል ናት ሲሉ፣ እስራኤልና አሜሪካ ግን አይደለችም ይላሉ። በዚህ የተነሳ ኢራን የሆርሙዝ ባህርን ዘግታ የአደጋ ቀጠና ፈንጂዎችን የሚያሳይ ካርታ አውጥታለች። ጠቅላይ ሚኒስትር ኔታንያሁ ይህ ገና መጨረሻ አይደለም ብለዋል። ጦርነቱም በማሸነፍ አሊያም በስምምነት የኢራንን የኒውክሌር ቁስ ከሀገሪቱ እንደሚያስወግዱ ቃል ገብተዋል። ሂዝቡላህን ትጥቅ ለማስፈታት ከሊባኖስ መንግስት ጋር ለመደራደር ፈቃደኝነታቸውንም ገልጸዋል። ሌላ ታሪካዊና አነጋጋሪ ዜና ከዌስት ባንክ ተደምጧል። የዌስት ባንክ የማጠቃለል አደጋ ደርሶባታል ተብሏል። እስራኤል በታሪኩ ታይቶ የማይታወቀውን እጅጉን ግዙፍ የሰፈራ ማስፈሪያ እቅድ አጽድቃለች። ይህ ውሳኔ በፍልስጤሞች ከተማ አስተዳደር ስር ያሉትን ኤሪያ ኤ አካባቢ ጭምር የሚነካ መሆኑ ሁኔታውን እጅግ አሳሳቢ አድርጎታል። የእስራኤል መንግስት 34 አዳዲስ የሰፈራ ጣቢያዎችን በይፋ ሲያጸድቅ ይህ እርምጃ የእስራኤል
ጥምር መንግስት እንደ አውሮፓውያን አቆጣጠር በ2022 የዌስት ባንክን ግዛት ሙሉ በሙሉ ለመጠቅለል ካጸደቀው መርሃ ግብር ላይ የሚጣጣም ነው ተብሏል። የአሁኑ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ በአጠቃላይ 103 አዳዲስ የሰፈራ ጣቢያዎችን አጽድቋል። ይህ ቁጥር እስራኤልን በዌስት ባንክ ያላትን አቋም በግልጽ የሚያሳይ ነው ተብሏል። ወደ ሌላ መረጃ ስናልፍ የሳውዲ አረቢያ ግዙፍ የነዳጅ ተቋም ጥቃት መደረሰበት ተባለ። የነዳጅ ዋጋ ሊንር ነው። ሳውዲ አረቢያ በኢራን ጥቃት ምክንያት ግዙፍ የነዳጅ ማመንጫዎቿን ስራ ማቆሟን በይፋ አስታውቃለች። በቀን በሚሊዮን የሚቆጠሩ በርሜሎችን ምርት ቀንሳለች። የሳውዲ አረቢያ የነዳጅ ሚኒስተር ባለስልጣን ለመንግስት የዜና ወኪል እንደተናገሩት ከሆነ በቅርብ ጊዜ በኢራን የተፈጸሙ ጥቃቶች በአገሪቱ ስትራቴጂካዊ የኢራን ተቋም ላይ ከፍተኛ ጉዳት አድርሰዋል። ጥቃቱም በምስራቅ ምዕራብ የቧንቧ መስመር ላይ የሚገኘውን ቁልፉን የፓምፕ ጣቢያ ያካተተ ሲሆን ይህ ብቻ በቀን ከ700,000 በርሜል ምርት እንዲቀንስ አድርጎታል ብሏል። ጉዳቱ በዚህ ብቻ አያበቃም። በቀን 300,000 በርሜል ማምረት አቅም ቀንሷል። በተመሳሳይ በቀን 300,000 በርሜል ምርት አጥቷል። በጥቃቱ የአንድ ሰው ህይወት ሲያልፍ 7 የሳውዲ ዜጎች ደግሞ ከባድ ጉዳት ደርሶባቸዋል የተባለው ጥቃቶቹ እስከ ዋናው ማጣሪያ ተቋም ድረስ የተዘረጉ በመሆናቸው የተጣራ የነዳጅ ምርት ወደ ዓለም አቀፍ ገበያ በቀጥታ እንዳይላኩ አግዷል። ይህ ማለት በሚቀጥለው ቀናት በመላው ዓለም የነዳጅ እጥረት ወይም የዋጋ ንረት ሊያስከትል ይችላል ማለት ነው ተብሏል። ሳውዲ አረቢያ ይህንን ጥቃት ተከትሎ ምንም አይነት እርምጃ ተወስዶ ይሆን? ትራምፕ አስተዳደር ስለዚህ ጥቃት ምን ምላሽ ይሰጣል? ጉዳዩን በቅርብ የተከታተልን ለእናንተ የምናደርስ ይሆናል። ወደ ሌላ መረጃ ስናልፍ ኢትዮጵያውያንን ጨምሮ የ31 ሀገር ዜጎች በተባበሩት አረብ ኤሚሬትስ ተገድለዋል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር አሁን አስቸኳይ መግለጫ አውጥቷል። በጥቃቱ ጉዳት የደረሰባቸው የ31 ሀገር ዜጎች ዝርዝር ውስጥ ኢትዮጵያን ይገኙበታል ተብሏል። ዛሬ ሚያዝያ 2 ቀን 2018 በተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ባወጣው ይፋዊ መግለጫ ባለፉት ጥቂት ሰዓታት ውስጥ የሀገሪቱ የአየር ክልል ላይ ምንም አይነት አዲስ የጸጥታ ስጋት አለመታየቱን አረጋግጠዋል። የሀገሪቱ የአየር መከላከያ ስርዓት ከኢራን አቅጣጫ የተተኮሱ ምንም አይነት ሚሳኤል ሆነ ድሮን ባለፉት ሰዓታት አልተመዘገቡም ብሏል። ጥቃቱ ከተጀመረ ጊዜ አንስቶ ከኤሚሬትስ አየር መከላከያ ሰራዊት እጅግ አስገራሚ የሚባል ስራ ተሰርቷል ነው ያለው። በመግለጫው መሰረት 537 ባሊስቲክ ሚሳኤሎች፣ 26 ተንቀሳቃሽ ሚሳኤሎች እንዲሁም 2256 ወደ ሀገር ውስጥ የገቡ ድሮኖችን በብቃት መክነዋል። ይሁን እንጂ እስካሁን በድምሩ የ224 ሰዎችን መቁሰል የተመዘገበ ሲሆን የ13 ሰዎች ህይወት ማለፍም አረጋግጧል። በጣም አሳዛኝ ዜና የቆሰሉ ሰዎች ኢትዮጵያን ጨምሮ የ31 ሀገራት ዜጎች መሆናቸው ነው። በዝርዝሩ ውስጥ ኢትዮጵያ፣ ኤርትራ፣ ሱዳን፣ ግብጽና ፊሊፒንስ ይገኙበታል። ከሟቾች 13 ሰዎች መካከል ደግሞ 2 የኤሚሬትስ ጦር ሰራዊት አባላት ሲሆኑ ቀሪዎቹ 10 ሰላማዊ ሰዎች በፓኪስታን፣ ኔፓል፣ ባንግላዴሽ፣ ፍልስጤም፣ ህንድና ግብጽ የተወጣጡ ናቸው ነው ያለው። ወደ ሌላ መረጃ ስናልፍ ኩዌት ጥቃት ተፈጸመባት። የኩዌት ጥቃት የተሰማው የሳውዲ አረቢያ ነዳጅ ተቋም በኢራን ድሮኖች ተመትተው ስራ ማቆማቸውን በገለጸችበት በሰዓታት ልዩነት ውስጥ ሲሆን ጥቃቱ የተቀናጀና መላው የባህረ ሰላጤውን ሀገር የኢነርጂና የደህንነት ተቋም ኢላማ ያደረገ መሆኑን ነው የተገለጸው። የኩዌት አየር መከላከያ በሀገሪቱ ሰማይ ላይ የተሰማሩ የጠላት ድሮኖችን ለመምታት ጦርነት ላይ መሆኑን በይፋ አስታውቋል። መከላከያ ሚኒስተር ቃል አቀባይም ዛሬ በሰጡት መግለጫ የሀገሪቱ የአየር መከላከያ ኃይል ወደ ሀገሪቱ የአየር ክልል በጥሰት የገቡ በርካታ ሰው አልባ አውሮፕላኖችን ወይም ድሮኖችን እያሳተፈ መሆኑን አረጋግጧል። ድሮኖቹ በሀገሪቱ ውስጥ የሚገኙ በርካታ ጠቃሚና ስልታዊ መገልገያዎች ላይ ጥቃት ለመሰንዘር እያደኑ እንደነበር ተገልጿል። ወደ ሌላ መረጃ ስናልፍ ትራምፕና ካማኒ ወደ ለየለት ጦርነት ገብተዋል። ዓለም በስጋት ላይ ናት። የኢራንና የአሜሪካ ድርድር በፓኪስታን ሳይጀመር ሊቋረጥ ይችላል ተባለ። ዓለም አቀፍ የነዳጅ ዋጋ ሊንር ነው። ጦርነቱ ወደ አረብ ጎረቤቶች እየተስፋፋ ነው ተብሏል። ውጥረቱ ነግሷል። ባህርም ተዘግቷል። ማስጠንቀቂያዎችን በዝተዋል። ፕሬዚዳንት ትራምፕ ለኢራን አስማሚ ውጤት ይጠብቃቸዋል ሲሉ ሙታጅብ ካማኒ ደግሞ አልምራችሁም የሚል ከባድ መልእክት ልከዋል። በሆርሙዝ ባህር ሙሉ በሙሉ ተዘግቷል። ፕሬዚዳንት ትራምፕ ለኤንቢሲ በሰጡት መግለጫ ኢራን ያላት አማራጭ ስምምነት ማድረግ ብቻ እንደሆነ ገልጸዋል። ምንም አይነት ወታደራዊ ኃይል የላቸውም
ተሸንፈዋል ያሉት ትራምፕ ስምምነት ላይ ካልደረሱ ግን ውጤቱ በጣም ያማል ሲሉ አስጠንቅቀዋል። በሌላ በኩል የኢራኑ ጠቅላይ መሪ ሙታጂብ ካቫኒ በሰጡት ረጅም መልእክት አጥቂዎቹን እንደማይለቁና የሞቱትን ለመበቀል ቃል ገብተዋል። አረብ ጎረቤቶቻቸውን ከምዕራባውያን ሀያሎች እንዲርቁና በትክክለኛ ቦታ እንዲቆሙ ጥሪ አቅርበዋል። በኢራንና በአሜሪካ መካከል ሊደረግ የታሰበውና በዓለም በጉጉት ሲጠበቅ የነበረው ድርድር ሳይጀመር የመፍረስ አደጋ ተጋርጦበታል። የኢራን ፓርላማ አፈ ጉባኤ ዛሬ በሰጡት መግለጫ መላውን ዲፕሎማሲው ዓለም አስደምሟል። ቀይ መስመራችን ተጥሷል። የኢራን ፓርላማ አፈ ጉባኤ ቴህራን ከዋሽንግተን ጋር ለመደራደር ይዘውት የነበረው የቴህራን ድርድር ማዕቀፎች ቀድሞውኑ መጣሱን በይፋ አስታውቋል። እንደ አፈ ጉባኤው ገለጻ የድርድሩ መሰረት የሆነው በርካታ ቁልፍ አንቀጾችን በዩናይትድ ስቴትስ በኩል ጥሰት ተፈጽሞባቸዋል። ይህ በማለት ቴህራን አሜሪካን በታማኝነት አልቀረበችም ስትል የከሰሰች ነው በማለት ነው። ይህ ክስተት በተለይ በፓኪስታን ይጀመራል ተብሎ ለታሰበው የሁለቱን አገራት ንግግር ትልቅ ጥርጣሬ ፈጥሯል። ዲፕሎማቶች አዲስ ምዕራፍ ይከፍታሉ ብለው ተስፋ አድርገው በነበረበት በዚህ ወቅት የኢራን ፓርላማ ይህን መሰል ጠንካራ አቋም መያዝ ድርድሩን ገና ሳይጀመር ውሃ በላው እያስባለው ነው። ነገሩ ወደ ተግባር እየተቀየረ ነው። የኢራን መንግስት ሚዲያ ፕሬስ ቲቪ እንደዘገበው የሆርሙዝ ባህር ዳርቻ ሙሉ በሙሉ ተዘግቷል። የኢራቅ የነዳጅ ሚኒስተርም የተኩስ አቁም ከተባለ በኋላ አንድም ታንከር በባህሩ ውስጥ ማለፍ እንዳልቻለ አረጋግጧል። ይህ ማለት ዓለም አቀፍ የነዳጅ ንግድ ላይ ትልቅ ስጋት ተፈጥሯል ማለት ነው። ፋርሶቹ እኛም ነቅተናል፣ ጉድጓድ ምሰናል፣ ሞኛችሁን ፈልጉ እያሉ በዲፕሎማሲው ረገድ ትልቅ ውዥንብር ፈጥረዋል። ምክትል ፕሬዚዳንቱ ዲጄ ቫንስ ኢራን ድርድሩን ሊባኖስ እንዲካተት ብትጠብቅም ዋሽንግተን ግን በዚህ አልተስማማችም ብለዋል። የኢራን ፓርላማ አፈ ጉባኤ ጋልባፍ በበኩላቸው አሜሪካ ቀድሞውኑ የድርድር ማዕቀፍ ጥሳለች በሚል በፓኪስታን ሊደረግ የታሰበውን ንግግር ላይ ጥርጣሬ እንዳላቸው ገልጸዋል። በኢራን ውስጥ ያለው የኢንተርኔት አገልግሎት ከተቋረጠ 41ኛ ቀኑን ይዟል። በኢራን ውስጥ ያለው የኢንተርኔት አገልግሎት ከተቋረጠ 41 ቀኑን ይዟል። ይህም ከ960 ሰዓት በላይ አስተጓጎሉ ነው። በተጨማሪም የኢራን የኒውክሌር ኃላፊ የዩራኒየም ማበልጸጊያ ፕሮግራሞችን እንድንገድብ የቀረበውን ጥያቄ ውድቅ ነው በማለት ድርድሩን ይበልጥ አክብደውታል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን በሆርሙዝ ባህረ ሰላጤ አቋርጠው በሚያልፉ የነዳጅ ጫኝ መርከቦች ላይ ቀረጥ ወይም ክፍያ እየጠየቀች ነው የሚሉት ሪፖርቶች ተከትሎ ድርጊቱን በአስቸኳይ እንድታቆም ጠንካራ ማስጠንቀቂያ ሰጥተዋል። ፕሬዚዳንት ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት አጭርና ቁጡ መልእክት ኢራን በሆርሙዝ ባህረ ሰላጤ የሚያልፈውን መርከቦች ላይ ክፉኛ እየጠበቀች ነው በሚል ሪፖርት አሉ። ይህ እያደጉ እንዳልሆነ ይህን እያደረጉ እንዳልሆነ ተስፋ አደርጋለሁ። እያደረጉት ከሆነ ግን አሁኑ ቢያቆሙ ይሻላል በማለት ጽፈዋል። ይህ በትራምፕ ማስጠንቀቂያ የዓለም ነዳጅ አቅርቦት በተስፋ የሚተላለፍበትና እጅግ ስትራቴጂካዊ ጠቀሜታ ባለው በሆርሙዝ ባህረ ሰላጤ ዙሪያ አሁን ያለው የጦርነት ውጥረት ይበልጥ ሊያስፋፋው እንደሚችል ይጠበቃል። ሙታጂብ ካቫኒ ዝምታቸውን ሰበሩ። በጎዳና ላይ ወጡ። ደም እንቀበላለን ሲሉም ተደመጡ። የአሊ ካማኒ ሞት 40ኛ ቀን በኢራን አዲስ ወታደራዊ መነሳሳትን ፈጥሯል። ተተኪው ሙታጂብ ካቫኒ ለአጥቂዎች አልምራችሁም የሚል ቀጥተኛ ማስጠንቀቂያ ሰጥተዋል። ድርድር ማለት ጦርነት አቆመናል ማለት እንዳልሆነ በግልጽ ተናግረዋል። ለኢራን ጠቅላይ መሪ ሙታጂብ ካቫኒ የተላለፈው ረጅም መልእክት አጥቂዎችን አልለቅም በሚል ዛቻ የተሞላ ነው። መሪያቸው አሊ ካማኒም በሞቱ በ40ኛው ቀን ወንጀለኞችን እንደማንለቅ ሁሉም ሊያውቅ ይገባል ብለዋል። ህዝቡም የመሪውንና በጦርነቱ በተገደሉት ደም ለመቀበል ቆራጥ ውሳኔ እንዲያደርግ አሳስበዋል። ቀጥሎም በጥቃቱ 52 የኢራን ከፍተኛ ባለስልጣናትና አዛዦች ተገድለውብናል ሲሉ የኢራን ጠቅላይ መሪ አያቶላህ ሙታጂብ ካማኒንና ኢራን ከአሜሪካና ከእስራኤል ጦርነት እንደማትፈልግ ነገር ግን እንደ ሀገር ያላትን መብትና አጋሮቿን አሳልፋ እንደማትሰጥ ማስታወቃቸው የአገሪቱ ብሔራዊ ቴሌቪዥን ዘግቧል። የካማኒን ንግግር አንድም የሚገርም ነጥብ ይዟል። ከጠላት ጋር ለመደራደር ፍላጎት ማሳየታቸውን በጎዳናዎች ላይ መገኘት አያስፈልግም በማለት አይደለም ብለዋል። እንዲያውም በጦር ሜዳ ላይ የዝምታ ጊዜ አስፈላጊ ቢሆንም በመስጊዶችና በሰፈሮች የሚደረግ እንቅስቃሴ የድርድሩ ውጤት ይወስናል በማለት ደጋፊዎችን በንቃት እንዲወጡ ጥሪ አቅርበዋል።
ካማኒም ወደ አረብ ጎረቤቶቻቸው ዝተዋል። የአረብ ሀገራት በትክክለኛ ቦታ እንዲቆሙና ከምዕራባውያን ሀያሎች እንዲመለሱ አሳስበዋል። ይህ ካልሆነ ግን በሆርሙዝ ባህር ወደ አዲስና አስፈሪ ምዕራፍ እንደሚሸጋገር አስጠንቅቀዋል። ኢራን ተሸንፋለች፣ ወታደራዊ አቅም የላትም። ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ግልጽ ማስጠንቀቂያ ሰጥተዋል። በሌላ በኩል ቴህራን የዓለም የነዳጅ መስመር የሆነውን የሆርሙዝ ባህር ዘግታለች። ኔታንያሁ የትራምፕ አዲስ ስምምነት ይደግፋሉ ተብሏል። ትራምፕ ከእስራኤላውያን ጋዜጣ ኒውስ ክራውስ ጋር በነበራቸው ቆይታ ደግሞ እጅግ የተሳካና በጣም ጥሩ ስምምነት እንደሚኖር ተስፋቸውን ገልጸዋል። ትልቁ ዜና ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ የትራምፕ ስምምነት ላይ ተሳፍረዋል ወይም ተስማምተዋል መባሉ ነው። ይህ በመካከለኛው ምስራቅ አዲስ ዓለም ሊመጣ እንደሚችል ትልቅ ፍንጭ ሰጥቷል። ይህ በእንዲህ እንዳለ ከኢራን አብዮታዊ ጥበቃ ጋር ግንኙነት ያለው የፋርስ ዜና አገልግሎት አስደንጋጭ ዜና አውጥቷል። ቴህራንና ሊባኖስ ላሉ በሙሉ የተኩስ አቁም ስምምነት እስካልተደረሰ ድረስ የሆርሙዝ ባህር ዝግ እንደሚታደርግ አስታውቃለች። ይህም ከዋሽንግተን ጋር የሚደረገው ድርድር ዋጋ ሊያጣ ይችላል ተብሏል። ወደ ሌላ መረጃ ስናልፍ እስራኤልና ሊባኖስ ድርድር በዋሽንግተን ሊጀምሩ ነው። አሜሪካም ለስምምነቱ ዋስ ትሆናለች ተብሏል። እስራኤል ከሊባኖስ ጋር ተኩስ አቁም ንግግር ልታደርግ ነው። በጦርነቱ ውስጥ የቆዩት እስራኤልና ሊባኖስ ፊት ለፊት ለመነጋገር ተስማምተዋል። የመጀመሪያው ዙር ታሪካዊ ድርድር በሚቀጥለው ሳምንት በዋሽንግተን ይካሄዳል ተብሏል። ይህ ቀጠና ሰላም ያመጣ ይሆን? አብረን እናየዋለን። አክሲዮስ የእስራኤል ከፍተኛ ባለስልጣን ጠቅሶ እንደዘገበው በሁለቱ ሀገራት መካከል የሚደረገው ቀጥተኛ ውይይት በሚቀጥለው ሳምንት ይጀመራል። ስብሰባው እንዲካሄድ የታቀደው ደግሞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወይም ስቴት ዲፓርትመንት ውስጥ ነው ተብሏል። ሮይተርስ በበኩሉ የሊባኖስ ከፍተኛ ባለስልጣን ጠቅሶ እንደዘገበው ሊባኖስ ከእስራኤል ጋር ለምታደርገው ለማንኛውም ስምምነት የዩናይትድ ስቴትስ ዋስ እንደምትሆን ትፈልጋለች። ዩናይትድ ስቴትስ ዋስ እንድትሆን ትፈልጋለች። ይህ ማለት ሊባኖስ ስምምነቱን በወረቀት ላይ ብቻ እንዲቀር አትፈልግም። አሜሪካ አፈጻጸሙን እንድትቆጣጠር ጥያቄ አቅርባለች። ይህ ድርድር ውጤታማ ከሆነ ኢራን በሆርሙዝ ባህር ላይ ለመክፈት ያስቀመጠችውን ቅድመ ሁኔታ ሊሟላ ይችላል ማለት ነው። ይህ ለዓለም የነዳጅ ገበያ ትልቅ እፎይታ ሊሆን ይችላል ተብሏል። በመጨረሻም ኤርዶጋን ጣልቃ ገቡ። የኢራን ፕሬዝዳንት ጋር አስቸኳይ ንግግር አደረጉ። በመካከለኛው ምስራቅ በድሮን ጥቃትና በጦርነት ዛቻ የታመሰ ባለበት በዚህ ወቅት የቱርኩ ፕሬዝዳንት ሬጂፕ ጣይብ ኤርዶጋን አዲስ የሰላም ጥሪ አቅርበዋል። ኤርዶጋን ለኢራኑ ፕሬዝዳንት ያስተላለፉት መልእክት እናያለን። የቱርኩ ፕሬዝዳንት ሬጂፕ ጣይብ ኤርዶጋን ለኢራኑ አቻቸው ማሱድ ስልክ በመደወል ወቅታዊ ቀውስን አስመልክቶ ተወያይተዋል ተብሏል። የቱርክ አኖዶሎ የዜና ወኪል እንደዘገበው ኤርዶጋን በዩናይትድ ስቴትስና በኢራን መካከል ሊደረግ የታሰበው ድርድር በዋናነት ዘላቂ ሰላምና መረጋጋት ላይ ማነጣጠር እንዳለበት አሳስበዋል። ፕሬዝዳንቱ ኤርዶጋን በንግግራቸው ወቅት አንድ ወሳኝ ነጥብ አንስተዋል። የሰላም ሂደት ለማደናቀፍ ለሚፈልጉ አካላት ምንም አይነት እድል መስጠት የለበትም ብለዋል። ይህ የኤርዶጋን ንግግር በሁለቱ ሀገራት መካከል ሰላም እንዲወርዱ የሚፈልግ የውጭም ሆነ የውስጥ ኃይሎች መኖራቸው የሚጠቁሙና ቴህራን ለድርድር ትኩረት እንድትሰጥ የሚያበረታታ ነው ብለዋል። ቱርክ በዚህ ቀውስ ውስጥ እንደ አደራዳሪና እንደ ሰላም ፈላጊ ጎልታ እየታየች ነው። በሳውዲና በኩዌት ላይ የደረሰው ጥቃት ተከትሎ ኤርዶጋን ጥሪ ለቀጠናው መረጋጋት ምን ያህል ሚና ይኖረው ይሆን? አብረን እናየዋለን። ዛሬ ያዘጋጀነላችሁ መረጃ እነዚህን ይመስሉ ነበር። ይህን ድርድር ዘላቂ ሰላም ያመጣል ብላችሁ ታምናላችሁ ወይስ የሁለቱ የሳምንት ረፍት ብቻ ነው? አስተያየታችሁን ኮሜንት ላይ አጋሩ። ለተጨማሪ ሰበር መረጃዎች ቻናላችሁን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን ከልብ እናመሰግናለን። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ